ስብሐተ ዘነግህ ንቤኑ ለከ ለምትከሳት በእውነት ዛሬ በመካከላችሁ ግቢ በእኔና በቤተሰቤ ስም ከልብ ላመሰግናችሁ እወዳለሁ። ላለፉት 3 ቀናት በጸሎት በጉልበት እንዲሁም ባላችሁ በተቸራችሁ ለእኛ ድጋፍ ብዙ ናችሁ። እንግዲህ የፍቅር አምላክ መድኃኒታችን ኢየሱስ ክርስቶስ ፍቅርና ሰላም በቤት በጓዳችሁ ለቄጠማ ያበፍክፍላችሁ። ዛሬ 3ኛ ቀን ደግሞ መደረግ ያለበትን ትምህርተ ወንጌል ጸሎት አድርገን ጨርሰን ከመበተናችን በፊት ግን ሁላችንም አንድ ጊዜ ተነስተን የህሊና ጸሎት አባታችን ሆይ ብለን እናሳርጋለን። ተነሱ። ምነው በዚህ ምሽት አዎ ሲመሽ ነው የመጣው። ምናልባት ልጄ በጠዋት ስለወጣች ሲመሽ ከመጣች ብዬ ነው። ወደ ጥረውቱ ሰሞን ፍቅር አለች ኢና በባደም ምን ትሽ በጣምረክን ሾዬ በዚህ ወደቅ ትላለች። ምን ይሰራል እኮ ምን ይሰራል? በዚህ አስጨናቂ ጊዜ ያንዚህ እንደተገኙ ለቤተሰብ ማስረዳት ይችላል። ቃላት ማሽሞንሞኑ ይተውና ለምን እንደመጡ ይበሉ። እኔ የመጣሁት ደም እና ውሃ ልብስ ምን ማለት ነው ደግሞ? የተናገርኩት ነገር ግልጽ ነው። ደምና ውሃን መስኜ ለፍርድ ላቀርብ። የጉር ቀንቱ ላይ ውሽም ነው ነገሩ። እኔ የምለው እንደ እርሱ ካለ አዋቂ ምሁር እድሜ ጠገብ ነጋ ጠባ በሰው ቁስል እንጨት እየሰደዱ ነገሩ መጎንጎኑ ተገቢ ነው። በተደጋጋሚ የሚነግሩን ነገር ችላ በማለት የእኛ ቁስል እንደተሰሙት በማሰብ ነገሩን አለስበን አይተነው ነበር። ነገር ግን ጉዳዩ እናንተ እንዳያችሁት እኔም ሆንኩኝ ፍትህ ይታየው አልቻለም። ደግሞ ፍትህ ማለት እሷም ሞታ ነው። ፊት እኮ ከሞተች ቆይታለች። ከባችሁ እንግዲህ የምናገረው ነገር ከዚህ ነገር በኋላ ይመስለኛል። በዳግማዊ ምኒልክ ሆስፒታል በተደረገ የፎረንሲክ ምርመራ መሰረት በጥቅምት 17
በመኖሪያ ቤቷ ሞታ የተገኘችው ወጣት ማልዳ ወንድማገኝ የተወሰደ የደም ናሙናና የአሻራ ምርመራ መሰረት ወጣት ማልዳ ወንድማገኝ ራሷን አጥፍታ ሳይሆን በሰዎች ተናገርኩት ነገር ግልጽ ነው። የኔ ማልዳ በፍጹም ራሷን አጥፍታ እንዳልሆነ ደጋግሜ ስነግራችሁ ቆየች። ይበልጥ ደግሞ አሁን ጉዳዩን የተረዳችሁት ይመስለኛል። ሀሳቡ ይሄ ምን ማለት ነው? ምንድን ነው የምትለው? በሶጃክ ምን ለማለት እየሞከርክ ነው? ግልጽ እኮ ነው። በዚህ ሲኔ ልጅ ራሷን አላጠፋች። ምን ነው አምላኬ፣ ምን ነው ይህን ዜና ቀደም ብለህ ብታሰማኝ ነው። በአምላኳ የምትተማመን ጠንካራ ልጅ እኮ ነው። ፍትሀት ሳይደረግላት አፈር ይቀመሳል። ለእኔ አድርገው ልጅ ለእኔ አድርገው። አፈር ይቀመሳል። እኔም እኮ እፈልጋለሁ። እስኪ ዝም በል ፕሮፌሰር። ሌላ የምርመራ ውጤት ምንን ያሳያል? ተጨማሪ ውጤት ለማወቅና ተጨማሪ ምርመራ ለማድረግ የቀረውን የደም ብርጭቆ ይዞ እንደመጣ ላይ ትጠይቃለህ። ቆይ አንተ ሰውዬ ከኛ ቆይ ምን ነው የምፈልገው? ለምርመራ ደም ይዘህ መጥተህ ቆይ ከጋ የምትፈልገው ሽንት ነው? የነገር ዳርዳርታውን ተውትና መናገር የሚፈልጉትን በግልጽ ነው። ግራ አጋቡ። ምን መሰላችሁ? በአንድ ዘመን የሚኖሩ ሰዎች እነዚህ ሰዎች የሚሰሙበት ጆሮ ደፈኑት። ያሻቸውን የተመኙትን ሁሉ የሚያደርጉ ሰዎች ቢባሉ ስማማ። የምነግራችሁ በኖህ ዘመን ስለነበሩ ሰዎች ከምነግራችሁ በላይ አስነዋሪ ተግባራቸውን መፈጸማቸው እግዚአብሔርም ይህን ግፍ እየተመለከተ ለኖህም እንዲህ የሥጋ ሁሉ ፍጻሜ በፊቴ ደርሷልና ከእነርሱ የተነሳ ምድር በግፍ ተሞልታለች። እነሆ እኔም ከምድር ላይ አጠፋቸው። ዘፍጥረት 6 ያለው ስለምን ዘፍጥረት ነው? እርሶ ሰውዬ ይሰጉም እንዴ? የስከር ካየሽው ትችያለሽ። አንቺ እንደተመቸሽ መረዳት ትችያለሽ። በዛ ጊዜ ለነበሩ ሰዎች እግዚአብሔር 120 ዘመናት ሰጣቸው። ይሄ 120 ዘመናት ወደ ንስሐ የሚመለሱበት፣ የእግዚአብሔርን እውነተኝነት የሚረዱበት፣ ኃጢአታቸውን የሚያነጹበት ጊዜ ነበር። ነገር ግን እነሱ ምን አረጉ? በኃጢአት በደላቸው እልፍ ኃጢአቶችን ከዛም አልፎ አስነዋሪ ተግባርን መፈጸም ቀጠሉ። ጊዜው አበቃ። ከዛማ ፈጣሪ እንደ ሰው ባለመሆኑ በጊዜው ለነበሩ ሰዎች ከጎፈር እንጨት መርከብ እንዲሰሩ በጊዜው ለነበሩ ሰዎች ከኃጢአት፣ ከጥፋት፣ ከወንጀለኝነት የሚነጹበት የእንጨት መርከብ። አሁን ደግሞ ለእናንተ ከፍርድ፣ ከበደል፣ ከወቃሽነት እንድትወጡ የተሰጣችሁ ጊዜ ይቺ ሌሊት ከዚች መርከብ ላይ ልትሳፈሩ
ኧረ መምህር አትማሩም እንዴ? እጅ በርከት እኮ አትችልም። አየይ አየይ ዋናው መጥበብና መስፋቱ ሳይሆን በነጭ ነገር መግባት ወይ ነው ዋናው ትርፍ። ኤግዛክት ወይ ነው ነገሩ እንጂ ያሳሰበው ለምን ጉዳዩን ህግ ይዞታል አይደል? የእርሶ እዚህ መጥቶ መደንፋት ቤተሰቡን ከማስጨነቅ ውጭ ነው። እኔ በሲጉን ሀሳብ ይህ የተከበረ ቤተሰብ ጉዳዩን ደግሞ ህግ ይዞታል። ስለዚህ ለሚመጣው ለእያንዳንዷ ነገር እኛ ቤተሰቦቿን እንጠይቃለን። እንደውም በዚህ ጉዳይ ከእኔ በላይ የሚመለከተው ማንም የለም። ለምን ፕሮፌሰር፣ የህግ መምህር እንዲሁም የከፍተኛ ፍርድ ቤት አቃቤ ህግ ኖብሌጉን እኔ ደግሞ ፉሉ ይባላል። እሺ። በተጨማሪም በማልዳ ወንድም አገኝ የግድያ ምርመራ ላይ በበላይነትም የምመራው ምርመራችንን እንቀጥላለን። ለምን እኛ ልጠርጥር? ለምን እኮ አያስፈልግም። የተናገርኩት ነገር ሁሉ ግልጽ። የማልዳ ወንድም አገኝ ገዳይ በዚህ ቤት ከእናንተ አንዱ። ነው እንዴ? ሰማኑት እኮ ሰው አይበቃውትም? አለመተማመናችሁ ጥርጣሬያችሁን በግልጽ አደረጋችሁ። ምን ያህል ባትተማመኑ ጫጫታችሁን፣ ተንኮላችሁን፣ ልፋታችሁን ከልብ ያወጣችሁ እስኪ አስታውሱ። ለመጨረሻ ጊዜ ማልዳን ስታገኟት እንዴት ነው? በምንስ አይነት ሁኔታ? ከሁላችሁም ጋር ሰላማዊ ግንኙነት እንዳላት ነገር ይሄ ግን ትክክለኛ እንዳልሆነ ሁላችሁም ልቦናችሁ ያውቃል። አስታውሱት፣ በዓይነ ሕሊናችሁ ቃኙት። በሰጧችሁ ጨርቅ ሄዳችሁ ሰሩ አይናችሁ። ለምን ጨፍረ እኔ አልጨፍርም። ለምን ይገነፈኛል? ይፈልግብኛል። በኖህ ዘመን እንደነበሩ ሰዎች ለጥፋት መቅረት ትመኛላችሁ። ወደ ንስሐ ማምለጫ የተሰጣችሁ ጊዜ እቺ ሌሊት ነች። በዚህ ሌሊት ሁላችሁም የተባላችሁትን ማታደርጉ ከሆነ በዛ ዘመን እንደነበሩ ሰዎች ፈንታው ተካፋይ ትሆናል። ለዛ ጥርጣሬ ሳይገባችሁ በሰጧችሁ ጨርቅ ሄዳችሁ ሰሩት። ሰሩ አንድ ነገር ሊያደርጉ
በቃ ምንድን ነው? ፍርሃት አልበደበዳችሁ አይደል? የምትገቡበት የምትወሸቁበት አጣችሁ አይደል? አያችሁ፣ የሰዎች እንዲህ ለኃጢአትና ለክፋት ለመሮጥ ዝግጁ። እናንተ ደግሞ የሰው ነፍስ በእጃችሁ የሰው ደም በእጃችሁ አፍሳችሁ በፍጹም መረጋጋት ሊኖር አይችልም። ቅድም ቤተሰብ ነን አንድ ነን ከሚለው ሀሳብ ጋር ፍጹም ተቃራኒ። ምን ማለት ነው? በእርሱ አስተሳሰብ በእርሱ እይታ የማልዳ ገዳይ ከእኛ ማን ነው ብሎ ያስባል? ከልብ ንቁና ነገሩን አጥርታችሁ አስቡ። ለመጨረሻ ጊዜ ማልዳን ያገኛችኋት እንዴትና በምን አይነት ሁኔታ ነው? የማልዳ ገዳይ ከእናንተ በዚህ ቤት ማን ያደርግሽ? ምናልባት አንተ ምናልባትም አንተ በፍጹም ይሄን ነገር እኔ ልቀበላችሁ። ከኛ መሀል ይሄንን ማንም ያደርግ አይችልም። ማንም ምናልባት አንቺ እኔ ጭራሽ እኔ ልጄ ላይ እጄን ላነሳ እሱ ነበር። አስቡ፣ አስተውሉ፣ አጤኑ። ለመጨረሻ ጊዜ ማልዳን ያገኘሻት ጊዜ እንዴትና በምን አይነት ሁኔታ ነበር? በጣም በጥሩ ሁኔታ ነበር። እኔና ማልዳ መልካም የሚባል ግንኙነት ነበር ይላል። በእውነት የእውነቴን ነው። ውሸት እልም ያለ ውሸታ እንዴት ሄሎ ጉዶን ኩልሽ አረርኩኝ ነው እንጂ የምልሽ ተቃጠልኩኝ። አዎ ይኸውልሽ እሱን ሳስታምም ልጁን እንደ ባሪያ ሳሳድግ ቆይቼ ሞቶም አልተወኝም እኮ ነው የምልሽ። ሰራልኝ እንጂ አረገኝ። ገንዘቡን፣ ሀብቱን፣ ንብረቱን በሙሉ በማልዳ ስም አዞሮታል። ህልሜን ሁሉ አመከነው እንጂ አመከነው። አይ ወንድም አገኝ የሄድክበት ሁሉ አይቅና። እንዳቃጠልከኝ ተቃጠል። እድሜ ልኬን ልጁን ስንከባከብ የኖርኩት ገንዘቡን ብዬ እንጂ ከሱ ምን አለኝ አንቺው? ምንድን ነው የሰማሁት? የሰማሁትን ነገር ማመን አልቻልኩም። አንቺ ግን ምን አይነት ሰው ነሽ? መልሽልኝ። አትድሪ። አዎ እጮሃለሁ። መጽሐፍ ይዘሽ ብለሽ በቤተ ክርስቲያን ልጅ ቃል ገብተሽ ያገባሽ ማለሽ እንዴት? ከቁርባን መጋባቱም ቢሆን ያሱ ፍላጎት እንጂ አልነበረ። እናማ ገንዘቡን፣ ሀብቱን፣ ንብረቱን ብዬ እንጂ እሱ ፈልጌ እንዳልሆነ ግልጽ ነው።
ያንቺም አባት ቢሆን መልካም ስም ይባለኝ ሚስቴ መንግስት ሰማታል እንኳን አንዴ ማለት አቁም የኔ አባት ፈጽሞ ከራሽ ጋር ታወዳድሪ እንዳትሞክሪ የኔ አባት ፈጽሞ ካንቺ ጋር ኧረ እባክሽ ምንም አልሽ ምንም ገንዘቤን አንድ ባንድ ቆጥሬ የህግ ሚስት እስከሆንኩ ድረስ ደግሞ አንድ ባንድ ህጉ ደግሞ ላንተ ነው በፍጹም ያንቺ አይነት ሰው ለኔ አባት አይገባውም በፍጹም አይኖችሽ በገዛ ጥባት የታወሩ ፍቅረ ነዋይ ወስድሽ ሳትሱር የገባ ፍቅር አልባ ሰው ነሽ ሰሚኛለሽ ይሄ ዛግባይ ንግግርሽን እንደማልሰማሽ ወጭ ገንዘቤን ላለመስጠት ከሆነ አንድ ባንድ ቁጥር ይቀበል አይሰምኩሽ በእውነት አዘንኩሽ ምን አይነት ገንዘብ ወዳድ ሴት ብትሆኚ ነው እንደዚህ ጨፈነውሽ በቃ አትጂ ገንዘብ አትበይ አትጂ አትናገሪ ይያለ ምን ሲያዱ ለዚህ ተዳርሰናል ባሳደግ ታደገልኝ ለኔ መልስ መስጠት ጀመር ያለ በለዚያ ምን አንተ ማሃይም ደደብ ገረሩ እንኳን በቅጡ አባረ መግደልማችን እኔ የበርባል ዘበል ልታስፈራራ ነው ወይ መናናት ለዚህ ተዳርሰናል ምንም አላደረገች ገንዘብ እኮ ነው የሚፈልጉት ይኸው አንተ ሞኝ ከአንተ የስራ ጋር መደናቆርበት ጊዜ እሺ የምትናገሪው ነገር እያሰብሽ ተናገሪ ያለበለዚያ ምን ሴትዮ አልሽኝ ብለሽ እኔ ሴትዮ አልሽ ባበላው ባጠጣው እኔ ሴትዮ እኔ እንጀራ እናትሽ ስለሆንኩ ነው እኔ ሴትዮ የምትይው ነይ ደብድቢኝ ነይ ብቻኝ ነይ ደብድቢኝ ገንዘቤን ባለመስጠት ልታሳስሪ ነው ነይ ደብድቢኝ ፍቅረ ነዋይ ሐዋርያው ቅዱስ ጳውሎስ እንዲህ ብሎ ነበረ ባለጠጋ ሊሆኑ የሚፈልጉ በጥፋትና በመፍረስ ሰዎችን በሚያሰጥምና በሚያሰንፍ ምኞትና ፈተና ወጥመድ ይወድቃሉ ገንዘብን መውደድ የክፋት ሁሉ ስር ነውና ከዛማ በጣም ስለተናደደች ወደ መኝታ ቤት ገባች እኔም ስልክ እያወራሁ ስለነበር ማዳጊ ስትመጣ ስልኩን ዘግቼ ጎረቤቴ ሳባ ጋር ሄጄ ነው ጉዳዩን ይጨርሳል አንተስ ማዳ ተነከሰበት ወንሳን ስለሰይ ተከትደል እሺ ከዛስ ምን ተፈጠረ ከዛማ ወደ በየታ ቤት ሆነ ወርሶት ተረደስ ነበር ይብላ አባ ምን አደረክ ከዛማ እኔ እሺ አላስጨንቅሽም አልኳትና ወደ በየታ ቤት ከዛ እሱ መጣ ድምፁን ሰማሁት ሰዎች ለምን እኔ ጋር የምታፈጡት ምንም የተፈጠረ ነገር የለም እሱ አንተ አይደለም የምትወስነው ትጠየቃለህ ትመልሳለህ አንተ ዝም በል ሰካራ እኔ ሰካራ አይቀርብኝ አንድ በሉልኝ እኔ ሰካራ ሚል ፖሊስ ማን ነው ሚል ፖሊስ ይበቃል በቃ አምላክ ይበቃል ቁጭ በል በቃ አንቺስ እዚህ ቤት ምን አወራችሁ የተለመደ ወሬ ነው ወደ ሌላው ነገር እኮ ወሬው ምን ነበር ኦፍ ከፉኑ ቀጥሎ እኮ አይደለም የሚመጣው ዛብሎ ለምን እሱ አትይ ኧረ ጎበዝ አጨብጭብ
ያለ ሰልፌ እኮ አልገባም እያለች እኮ ነው። ጉድ ነው። ይኸውላችሁ አሁን ሁላችሁም ትጠየቃላችሁ፣ ተመልሱ። ልክ የብርጓል እንደተናገረችው በየተራ ጥያቄው መነጋገር ይደርሳል። ባሻም ዛብሎንም በየተራ ትጠየቃላችሁ። የመጨረሻዋ ጊዜ እንዴት እንደነበረ ታስረዱናል። እንዴት ግለጹ። እያደረግሽ ነው? መጽሐፍ ቅዱስን እንኳን በትክክል ያድም ሲሞና ይኸውልሽ፣ ለምትናገሪው ለምታደርጊው ነገር ዋጋ እንደምትከፍይበት ማወቅ መቻል አለብሽ። አሁን ገና ቀን ታላቁ ፈላስፋ ፖል ሳርትሬ ምን እንደሚል ታውቂያለሽ? ፈጣሪ የሚባል ነገር የለም፣ ሁሉም ያንቺ ምርጫ ነው። ሁላችንም ብቸኝና ነፃ ነው። ፈራጅ መሀሪ እድል የሚባል ነገር የለም። ምንድን ነው የምታወሪው? ምን ታውቂያለሽ? እስኪ ራስሽን ተመልከቺ። ኦፍ ዲስኩርሽ እንዳትጀምሪ፣ በደንብ ታውቂኛለሽ። ይህንን መጽሐፍ ከአንቺ በፊት ገጽ በገጽ ስለማውቀው ልታስረጅኝ እንዳትሞክሪ። እውነት ነው፣ በጣም ታውቂያለሽ። እሳትና ውሃ ቀርቦልሻል። ልቦናሽ እንዴት ትክክል እንደሆነ ያውቃል። እስኪ አንድ ጥያቄ ልጠይቅሽ። እውቀትሽና እምነትሽ ሚዛን ላይ ቢቀመጥ የትኛው ሚዛን የሚደፋ ይመስልሽ? እሱ እንደ መዛኝ ይመሰላል። የደግ ሰው የአብርሃም ታሪክ ለእምነት ጥሩ ምሳሌ ነው። ታሪኩን ደግሞ ከእኔ የበለጠ አንቺ ጠንቅቀሽ ታውቂዋለሽ። ማልዳ 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 ይኸውልሽ፣ በአንድ ጊዜ ብዙ ዝሆኖች የነበሩ ሰው ነበር። እነዚህም ዝሆኖች እንዳይጠፉ እንዳይበታተኑ በገመድና በመስመር ያስራቸዋል። ለረጅም ጊዜም በተሰመረላቸው መስመር ሲጓዙ ከጊዜያትም በኋላ እነዚህ ዝሆኖች አደጉ፣ ገዘፉ። ታዲያ አሁን ላይ የታሰረላቸው ገመድም ሆነ የተሰመረላቸው መስመር የለም። ታዲያ ምን ተፈጠረ አትይኝም? ታዲያማ እነዚህ ምስኪን ዝሆኖች አሁንም በተሰመረላቸው መስመር ይሄዳችሁን አላቋረጡ። አየሽ አይደል? እነዚህ ምስኪን ዝሆኖች ነፃነታችሁን አትቀበሉት። እኛም ራሳችንን እያሰርን ንቂ ማልዳ ንቂ። ይኸውልሽ እግዚአብሔር የነፃነት አምላክ ነው። እንድናስብ እንድንመረምር አእምሮ ሰጥቶናል። አየሽ አንቺ ብትሆኚ ይሄ አወቅኩት ምናምን የምትይው ነገር ከትልቁ ባህል በማንኪያ የተቀዳችሁን ያክል። ስለዚህ ብዙ አወቅኩሽ ባትመጻደቂ ጥሩ ይመስለኛል። ትጠኛለሽ ሲሞና ዋት ለምንድን ነው ከዚህ አይነት ክርክር በኋላ ሁልጊዜ የገሉ ታሪካችንን በማል የምታስገቢ? ምናልባት አንቺ የሌሉሽ ነገሮች እኔ ስላሉኝ የምትቀኝብኝ ይመስለኛል። በፍጹም እግዚአብሔር አምላክም የባልንጀራን ቤት አትመኝ አይደል የሚለው? ለምን ብዬ የአንቺነቴን ገንዘብ እመኛለሁ? ለዛ ነው ንብረትና ገንዘቡን እንደሚፈለፈል እንቁላል ታቅፈሽ ተቀመጥሽ። ያንቺ ደግነት ደግሞ በጣም በዛ። የወንድማገኝ ልጅ ሳይሆን የደጉ የአብርሃም ልጅ ነበር መባል የነበረብሽ። ታቆምሻለሽ። ባላቆምስ ባታቆምማ ለምትናገሪ ለምትሰሪ ለምታረጊ ላይ ያንዳንድ ነገር ስለምትጠቅሽ ነው። ስልጣንሽ እንዴ እንደምጠቀም እየነገርሽ ነው። አንቺን የምንለማመጥበት ሆነ የምሰማበት ጊዜ የለም። ምን ያክል እንደምጠላሽ ምን ያክል ላጠፋሽ እንደምፈልግ ከዘመናት በፊት ጠንቅቀሽ ታውቂያለሽ። ይኸውልሽ ማንም በማንም እጅ ላይ ሁሉን የሚያደርግ ሁሉን የሚያስችል እግዚአብሔር ብቻ ነው። የኔ ቆንጆ ቲክ ታክ ቲክ ታክ ጥቂት ሰዓታቶች ብቻ ስለቀሩሽ የመጨረሻ ጽንትሽን ካምላሽ ጋር
ከኔ በቀር ሌላ ማልክት አይሆኑልህ። በፍጹም ልብህ በእግዚአብሔር ታመን፣ በራስህም ማስተዋል አትደገፍ። በመንገዱ ሁሉ እርሱን ወቅ፣ እርሱም ጎዳናን ያቀናልሃል። የት ነው ያደረኩት? የት ነበር ያደረኩት? የት ነው ያደረኩት? የክፉዎች ወጥመድ ናት፣ የጻድቃን ስር ግን ፍሬን ያፈራል። እውነተኛ ነገር የሚመር ምንድን ነው ያደረከው? ምንድን ነው ያደረከው? ማድረግ ነበረብኝ። ምኑን ነው ማድረግ የነበረብህ? ከዚህ ውጪ ምንም አይነት አማራጭ አልነበረኝ። እና አማራጭ ምንም ያልሰራውን ሰው ምንም ያላደረገውን ሰው በውሸት አንተ በሰራኸው ውሸት ፍርድ እንዲቀበል ማድረግ ነው። ስምሽ እኔም ለዘመናት በዲና ጻል ስቀጣ ኖሬያለሁ። ኮሚሽነር ዛብሎን መሸሻ ያደረከው ወንጀል ምን እንደሆነ በቅጡ ይገባል መሰለኝም። ያደረከው እኮ ወንጀለኛን በማስመለጥ ማስረጃን በማሸሽ ምንም ያላደረገው ሰው የውሸት ፍርድ እንዲቀበል ያደረከው። ይህ ደግሞ ምን ማለት እንደሆነ ታውቃለህ? በሰዓቱ እኔም ማድረግ ወጣው ወደ ውስጥ ተሰፍቄ ነው። ከዚህ ጋር ለመውጣት ሞከርኩኝ፣ ጣልኩኝ፣ ለፎ ግን ምንም ጠብ ያለ ነገር የለም። አባትሽ የአንቺ የገንዘብ አባትሽ ገንዘብ እንዲሰጠ ጠየቁ። ግን እጁ ላይ ገንዘብ እንደሌለና ብር እንደማይሰጠኝ ነገር በሰዓቱ ይህንን ስራ እንድሰራላቸው የነገሩኝ ሰዎች ጉዳዩን ካስፈጸምኩላቸው ገንዘብ እንደምሰጡት ነገር። ከዚያ ምንም ያላደረገውን ሰው የሐሰት ክስ በመመስረት ማስረጃን በመሸሸግ ፍርድ እንዲቀበል አደረግ። ሁሉም ነገር እንደምትወጡ ይህንን ነገር ባላደርግ ኖሮ ዘብጥ እያወርቼ ነበር። አሁንስ እንዳመለጥክ ነው የሚሰማ። ረስተሽዋል። ይገባሃል? እኔ ደግሞ እከፍተዋለሁ። ትልቅ የምትበትን ሀሳብ በአንድ ጊዜ ዝሆንና አይት በአንድ ላይ ይሻላል። በዛም ጊዜ ድልድዩ መቀጥቀጥ፣ ድንጋዮች መንሸራተት ይጀምራል። በዚህ ጊዜ ዝሆን
አንቀጠቀጥ ነው አይደል አለችው። ይህንን ሰምቼ ዝም ብል በስጋዬም በነፍሴም እረፍት አላገኝም። እኔ ደግሞ የሐሰትን የእውነትን መስካሪ መሆን አልፈልግም። ስለዚህ ዝሆንም በሆን አይን ባለኝ አቅም ሁሉ እጋፈጥሃለሁ። ማንም ሰው ዝም ማን ስለሆንክ? ማን? ኮሚሽነር ዛብሎን መሸሻ። ለእኔ ደግሞ ፊቴ የተደነቀረው የቂሳር ልጅ እንጂ በእርግጥ እንኳን ሰው ተብሎ ለመጠራት አፍን የሚያዳዳ ተግባር ያነገሰ ሰው ነው። አትፈታተኝ። በሐሰት አትመስክር። የኃጥአን ፍቃድ የክፉዎች ወጥመድ ናት። የጻድቃን ስር ግን ፍሬን ያፈራል። እውነተኛን ነገር የሚናገር ቅን ነገርን ያወራል። የሐሰት ምስክር ግን ተንኮልን ያወራል። ሁላችንም የተጠየቅነው ጥያቄ መልሰናል። ቀጣይ ሂደት ምንድን ነው? የምናገረውን ነገር አይሰሙኝም ነው እና ከሰሙኝ ይመልሱልኛ። ትክክል ናት። የተጠየቅነው ጥያቄ እያንዳንዳችን ተገቢው ማብራሪያ ሰጥተናል። ስለዚህ በእርሱ እይታ የማልዳ ገዳይ ከእኛ መሀል ሊሆን ይችላል። ልክ ነው። ዛብሎን የተናገረው ነገር ልክ ነው። ደግሞ ሁላችንም የተናገርነውን በጥሞና ቢመለከቱ ምንም የተፈጠረ አዲስ ነገር የለም። ለአመታት የኖረ ነገር ነው። ከዛ በላይ ደግሞ ከሌላው ማህበረሰብ ተነጥሎ የሟችን ቤተሰብ መጠርጠር ለኔ ለሚወራው ወሬ ገጽታ መገቢያ ነው። ስለ ገጽታ ግንባታ ሁኔታ ማንሳት ነገር ግን ገጹን ለመደበቅ እየሞከረ ያለው ማን? እንዴት? አንተ ሰው ምንድን ነው? ቆይ ማጉ ነው? ቆይ የምትለው ቆይ ስለ ግንባታ ስለ ምናምን ነገር የምታወራው በኢንጂነሪንግ ቆይ ልታስመርቀ ነው እንዴ? እስኪ አትሟዘዝብን። አሁን እዚህ ሰብስበው እኛንም ከሚያሰቃዩን በሀዘናችን ላይ ሀዘን ከሚጨምሩ ትክክለኛውን መረጃ ተገቢ ሰው ላይ ያደርጉ። በቃ ከእኛ ራስ ላይ ይውረድ። ምን ነው ደግሞ አይበሽ ቦዝም ወደ ቤታዬ አረባኩት እንደዚህ ብለው ደግሞ በዚህ ሰዓት ደግሞ በዚህ ዶክተሬት ሄደው ደግሞ በዚህ ዶክተሬት ወደ ቤታቸው ሄደው ጅብ ይመራቸው ደግሞ ለመጋዛት ነው በእነሱ ጉዳይ። ጎህ ሲቀድ ፀሐይ ስትወጣ በሰማይ ላይ መታየት ሲጀምሩ ምሽቱ አብቅቶ ሲመጣ ማለዳ የተሰጠችን ጥቂት ጊዜ ሰው በሕይወት ሳለ ወደ ንስሐ የሚመለስበትን ጊዜ ሊጠቀም ግን ይህ ሳይሆን ቢቀር ግን ከሞትም በላይ የሞት ሞትን ጊዜው በኖህ ጊዜ እንደነበሩ ሰዎች አምላክን እግዚአብሔርን በማስቀየም ብዙ በመበደላቸው ምክንያት በጥፋት ውሃ ነፍረው እሺ ጥሩ፣ ሁላችንም ተገቢውን ምላሽ ሰጥተናል። አልገደልናትም። ምናልባት በሀሳብ ብትወጠን ቢጨንቃት ወይንም ደግሞ ተስፋ ብትቆርጥ ምናልባት የዛ ጊዜ ራሷን አትታለች። በጭራሽ ማልዳ ይህንን አታደርግ። እንዴት ሆኖ ያቺ እናንተ ራሷን አጠፋች የምትል ያቺ እናንተ
ጭንቀት ያዛት የምትሏት ያቺ እናንተ ሰላም አጣች የምትሏት ያቺ እናንተ ተስፋዋ ጎደለ የምትሏት ያቺ ሴት ኦርቶዶክሳዊ ጠበቃ እንኳን ለአንድ ለራሷ ለብዙ ሺዎች መትረፍ የምትችል እውነተኛ ሰላሟ በሰዎች ያልነበረ ተስፋዋ በሰዎች ያልነበረ እውነተኛ ለእውነት የቆመች ልባም ሴት። ስለዚህ የእኔ ማልዳ በምንም አይነት አስቸጋሪ ሁኔታ ውስጥ ብትሆን ታደርግ ይህ አሁን እየተናገሩ ያሉት ነገር እርስዎ ያመኑበትን እንጂ ተጨባጭ ማስረጃ የሌለው ተራ ግምት ብቻ። ዛብሎ ድርቅ ኃይለኝነት አይታይም። የእኔ ማልዳ ይህን አትከራከር፣ ወተት ጥቁር ነው አትበል። የምርመራ ውጤቱም እኮ ይመሰክራል። ቢሆንም በሰው እጅ እንጂ በቤተሰቧ እጅ የሚል ነገር የለም። ደግሞስ ማልዳ ከኛ በላይ በምትይዛቸው ኬዞች ብዙ ጠላቶች እንዳሏት ይታወቃል። ይህንንም ከግምት ውስጥ ያስገቡት እንጂ እኛ ማልዳን በጣም እንወዳታለን። እሷ ጎበዝ ነች። ተከበሩ አቃቤ ሕግ እንግዲህ እንዳስካለች ግቢ ነገሩን በሙሉ በግራ አገቡ። አሁን ጥያቄውን ከጨረሱ እኔ ደክሞኝ አይጨቅጭቁኝ ልረፍበት። እኔ እስካሁን አንተን ጠየቁ አና ምን አልኩኝ? አልክ እንጂ የተጠየቁት ሲመልሱ ነበር እንጂ አንተ የመጨረሻ ጊዜ የመጨረሻ ሰዓት እንዴት ነው ብዬ ያልጠየቁ። አንተ ግን በጉዳዩ ላይ ቀድመህ የራስህን መላምት መስጠት ጀመር። ይህ እንዴት ነው? እናማ ሆዴ አባውን ብቅር ያወጣዋል ነው ነገሩ። ሰማለት መቼስ በዚህ በሞተ ጉልበት የምንነግርህ ግን አሁን እያንዳንዷ ጥያቄ ተገቢውን ምላሽ የማሰጠን ከሆነ ጉዳዩ ወደ አንተ ይዞራል። ኧረ ሰዎች ምን ሆናቸዋል? እኔ ማልዳን አልገደልኳትም። እማውቀው ይሄንና ይሄን ብቻ ነው። መጨረሻው ሀሳብ ማልዳ ወንድማገኝ በሞተችበት ሰዓት የነበረ ማስረጃ እንዴት ሆኖ እንግዲህ እስካሁን ብዙ ስንል ቆይተናል። የእጅ አሻራና የእግር ማልዳ በሞተችበት ሰዓት የተገኙት ማስረጃዎች እነዚህ ናቸው። የተገኘው የእግር ዱካ ከሁለት ሰዎች ጋር ሲመሳሰል የተገኘው የእጅ አሻራ ግን የአንድ ሰው ብቻ። ማን ሊያደርግ ይችላል? እሱ ራሳችሁን ጠይቁ። ስለዚህ በሰዓቱ የተገኘው የእግር ዱካ በቁጥር ሲገለጽ ከ37 እስከ 39 አካባቢ። እሰይ የተባረኩ ሰው እሰይ። አበቃ እኮ ነገሩ አበቃ። ተመስገን አምላኬ ተመስገን። ከዚህ ሁሉ
እልልታ ጀርባ ራሱን የቻለ አንድ ሁኔታ ቢሆን ምንም የለም። እልላ ነው እና እልል ያልኩትማ የእኔ ጫማ ቁጥር 41 ነው። ከተገኘው አሻራ ጋር አይገናኝም። ተመስገን ባላመሰግነው ራሱ ፈጣሪ ይቅር ይለኛል። እሰይ እንኳንም እግሬን አካፋ አደረገ። የሚሉኝ ነገር እኔ እየገባኝ ነው። የሚያስረዱ ከሆነ በግልጽ ያስረዱ። አስረዳው። የእኔ ጫማ ቁጥር 41 ነው። ከተገኘ አሻራ ጋር አይገናኝም ማለት ነው። ስለዚህ እኔ ነፃ ሆንኩ ማለት አይደለም። ተመስገን ነው። ሰዎች አንድ የቀረ ነገር ቢኖር እርስ በርሳችን አለመተማመን። አሁን እሱ ምን ማለት ነው? ሄደው ምን ማለት ነው? እዚህ ውስጥ አንተ ካልሆንክ ማን ነው? እስቲ ንገረን በግልጽ ማን ነው? እዚህ ውስጥ አንተ ካልሆንክ ማን ነው? ገዳዩ እዚህ እንዳለ አስረግጠው እየተናገሩ አይደለም? እኔ ምን አውቄ? እንደው የተከበሩ አቃቤ ምን አሉ? አንተም እናንተም ልትሆኑ ትችላላችሁ ነው ያሉ። እኔማ ነፃ ሆንኩ። መለፋደድህን አቁምና ከዚሁ ጥቅም እንወጣበት የሆነ ነገር ተንፍስ። እኔ ማመዴም እስኪ ረፍ። ያንተ የቂል ተግባር ልክ እንደ ቤንዚን አንተ የምትለው ነገር አለ። እኔ የማውቀው ነገር ማልዳን በፍጹም አያገኝም። ወይኔ ምን አይነት ሰው ነኝ? ሰው ተብዬ ስጠራ ነው አምላክ። ምን አለ ብትወስደኝ የማረባ የከንቱ ሰው ነኝ። አረባም ባሻ ምን ሆነህ ነው? እስኪ የሆንከውን ነገር ንገረኝ በእናትህ። አይ ማልዳ ይኸውልህ ባሻ የሆንከውን ነገር ለምን አትነግረኝም? ይኸውልህ ለሰው ሲያወሩት ሁሉ ይቃል የለም። ምን ሆነህ ነው? ማልዳ አመመኝ። እዚህ ጋር ማለት አመመኝ። የሰራሁት በደል ከአይምሮዬ ላይ ሊወጣ አልቻለም ነው። ማረባ ከንቱ ነው። ይኸውልህ ባሺ ውስጥ የሚሰማህን ንገረኝ እባክህን። ለእኔ ስታወራው ይቀልሃል። እባክህን ንገረኝ። እስካሁን ለማንም በድብቅ እኮ ያዝኩት ለሰው መናገር ስለሚያስፈራኝ። ይኸውልህ ባሻ በፈጣሪ ፊት ያደረከውን ነገር ለመናገር ለምን ትፈራለህ? ከሰው ሲልቅ የሚያስፈራው ፈጣሪ አይደል? ውሰደኝ። እኔ የማይገባ ፍጥነት ደካማ ነኝ። ውሰደኝ የምለው ይኸውልህ ባሻ የሚጸጸት ልብ የቆሸሸ ሕይወትን በንስሐ ያጥባል። ፈጣሪ ደግሞ እንደሱ አይደለም። ምሕረትን ለምኑ ዝቅ ለሚል አይዞ የሚል ቸር አባት ነው። እባክህ እሺ ለእኔ እንኳን ባትነግረኝ
ለነሳ አባት ንገራቸው። ማለት ብዬና እንዴት ብዬ ነው የምናገረው? ማለት ይኸውልህ ባሽዬ፣ የሰው ልጅ ህይወት እኮ ልክ እንደ ነጭ ነጠላ ነው። ይቆሽሻል፣ ይታጠባል። ውሃና ንስሐ ደግሞ የማያጥበው የማያነጻው ድፍ የለም። እባክህን ባሻ። አልገባሽም? የምልሽ እኮ በምክንያት ነው ማለት አልገባሽም ምን እንዳደረኩ። እባክህን ባሻ ንገረኝ እባክህን። እንደዚህ መሆን መፍትሄ አያመጣም። አይ አስለምኝ ማለት አስለምኝ ምን እንዳደረኩኝ ታውቂያለሽ? አወደ ጓደኛዬ ከ6ኛ ክፍል ጀምሮ አወደክ ወንድም የሆነ ጓደኛዬ ማለት ብራብ ብጠጣ የሚያበላኝ የሚያጠጣኝ፣ ተቸገርኩ ስል ደግሞ ከሰው ተሯርጦ የሚበደርልኝ ወንድም ጋሻ መከታኝ፣ ቢያልፍለት ቢሳካለት ከሰው ሁሉ በላይ ቢሆን ልቤን ሰውሮ ዓይኔን ጭፍን አድርጎት ማለት በሚበላው ምግብ ላይ መርዝ አድርጌ ከነፍ ብሎ እንዲያድ። በቅዱስ ሚካኤል ባልንጀራህን እንደ ራስህ አድርገህ ውደድ። ፍቅራችሁ ያለ ግብዝነት ይሁን። ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ። በወንድማማቾች መዋደድ እርስ በርሳችሁ ተዋደዱ፣ ተከባበሩ እንጂ አትጠላሉ። ጨርቆን ጥሎ እንዲያብድ ያደረኩት ይህ ማለት ነኝ። እንግዲህ እኔ ይሄን ያክል ነው። ምንድን ያደረከው ባሻ? ምንድን ያደረከው? እሺ ይኸውልህ ባሻ፣ ይኸውልህ ለዚህም ቢሆን መፍትሄ አናጣም። ከስጋም ከነፍሱም ስቃይ መዳን አለ። አይ መስፋት አልፈልግም ምንም ነገር ባሻ። አይ ዳይ እባክህን ባሻ፣ በፍጹም አትግደል። የሰውን ደም የሚያፈስ ሁሉ ደሙ ይፈሳል፣ ሰውም በእግዚአብሔር አምሳል ተፈጥሯልና። ተገናኘን አይደል? ለጥ ብለሻል። እኔ ላልብስሽ ሆን በፍጹም አላልብስሽም። እስከ ዛሬ ተላላኪሽ ነበሩ። አሁን ግን በፍጹም ሞኝ ጅል ያልተማረ ምንም ማድረግ የማይችል እጅ የተሳነው ብኩን አድርጋችሁ ስታዩ ነበር አይደል?
እኔ ደስ አላይም። አጎትሽ ነበር። አንቺ ግን እንደ ሕፃን እንደ ጨቅላ ምንም ማድረግ እንደማይችል ሕፃን ነበር የምታይ። ነጋ ጠባ ያቺ ስበርቴና 50 ሰው ሞተ 20 ሰው ሞተ እያልሽ በማያገባሽ እየገባሽ ዜና ስትሰሪ ሪፖርት ጽፊ ኖርሻል። እንደ ቁራ ከመጮህ ውጪ ምንም አላመጣሽ። እኔ ግን ቢያንስ አንድ ዜና መስራት እንደምችል አሳይሻለሁ። በራሴ ማድረግ፣ በራሴ ማሰብ፣ በራሴ መከወን ማድረግ እንደምችል አሳይሻለሁ። ምንድነው ፉሉዬ? በስሜ ፉሉዬ ምን ሆነህ ነው? ከማን ጋር ተጣልተህ ነው? ምን ሆነህ ነው? የኛ ጠበቃ ጥቅናሽ ኮሚቴ ነው። ምን ማለት ነው? ምን ሆነህ ነው? አጎት አይደለ እንዴ? ለምን አልቆምልም? ወሰይ ቶሎ በልና ልመችልኝ ነው። እስከ ዛሬ የት ነበርሽ? እዚህ ቤት ውስጥ ያሉት በሞራሌ ላይ ሲረማመዱ ዝም ብለሽ ሐሳቤን ሲገቱ አንቺ እስከ ዛሬ የት ነበርሽ? ለንግግራቸው ሰምተሽ እንዳልሰማ የምትሰጪ 4 ጆሮሽ ነበር። እንዴት ነው የምታወራው? ለንግግር ለከፍታ ወጅነት አይሻልም? ዘመኔን በሙሉ ስሰደብ ነው የኖርኩት። ስሜቱን ታውቂዋለሽ ማለት ነው። ይኸውልህ ፉሉዬ፣ ቆይ ተረጋጋና የሆንከውን ነገር ንገረኝ እስቲ። ምን ሆነህ ነው? ምን አድርገው ነው? ማድረግ እንደምችል ብታው እድሉ ትሰጡኝ ነበር። ግን ሁላችሁም ያው ናችሁ። ተረጋጋ እባክህን፣ ተረጋጋ። ይኸውልህ ተረጋጋና የሆንከውን ነገር ንገረኝ። ያጋጠመህን ነገር ንገረኝ። ማዳ ነኝ፣ እሰማሃለሁ። ንገረኝ። አይ የምትሻይ መስሎኝ ነበር ማዳ፣ ነገር ግን አንቺም ያው ነሽ። እኔ ፉሉዬ፣ እኔ እንደምሰማ እንደማከብር እንደምረዳ ታውቂኝ። ቆይ ለምን እኔን ከነሱ ጋር መደብከኝ? ለምን እኔን ከነሱ ጋር እንዳደረግከኝ? ሁላችሁም ያው ናችሁ ማዳ። አንቺ የምትሻይ መስሎኝ ነበር፣ ግን አንቺ ያው ነሽ። ልክ እንደነሱ ያው ነሽ። ፉሉዬ፣ ቆይ ምን አስነክተው ነው? ምን አድርገው ነው? ምን አድርገውብኝ ነው? ምን ሆነ ነው? ምንም አላደረጉም፣ ምንም አላበሉኝም። ግን ማዳ አንድ ነገር ብቻ አመኑኝ ማልዳ። እኔም ስላመኑኝ ታመንላቸዋል። እነማን ናቸው? ምንድን ነውስ?
ነገሩ? አይ እሱ እንኳን ሚስጥር ነው። እሺ ቆይ ተረጋጋ። እኔ እንደማከብር እንደምወድ ታውቂያለሽ። እባክህን ተረጋጋ። እባክህን ተረጋጋ። ነው የሆንከው ነገር ንገረኝ። ተረጋጋ። ምን መሰለሽ ማልዳ መታየት መሰማት ፈልጌ ስጮህ ያመመኝ መሰለሽ። አንቺ ግን እልሽ መሰማት ፈልጌ መታየት ፈልጌ ነበር፣ ግን ያመመኝ መሰለሽ። አሁን ግን ትልቅ ስራ ይጠብቀኛል። ትልቅ ስራ። ስራዬ እኮ ምንድን ነው? አንቺ ብዙዎችን አሳዝነሻል። እኔ ደግሞ አሁን አንቺን እቀጣለሁ ማለት ነው። ምንድን ነው ጉዳዩ? ምንድን ነው ነገሩ? ትዕዛዝ። ምንድን ነው ትዕዛዙ? ምንድን ነው? ማነው ያዘዘፉንዬ? ምንድን ነው? እንዴት ይሄን ታደርጋለህ ደግሞ? እንዴት? ስለሚችል ምን ማለት ነው? ስለሚችል በፈጣሪ ስም ቆይ የምታደርገውን ነገር ታውቃለህ? ምን እያደረክ ነው? ምን እየሆንክ ነው? በአንድ ቦታ ላይ ብዙ ኦርቶዶክሳውያን ተገደሉ። ሕፃናት፣ መነኮሳት፣ እናቶች፣ አባቶች እንዲሁም የኦርቶዶክስ እምነት ተከታዮች ታረዱ፣ ተገደሉ፣ ተጣሉ። እናም የኛ ውድ ጠበቃ ማልዳ ኬዙን በመያዝ ከማትችይው ሰው ጋር ግብ ያዝሽ። ቆይ አንተ ከገዳዮቹ ጋር ከሴረኞቹ ጋር ትውቃለህ? አሁን አለኝ። ከዚህ በፊት በተደረገው አሁንም በሚደረገው ነገር እውቀቱ አለኝ። እባክህ ወገኔ መሰበሩን መገደሉን አልሻውም። እባክህን ቀጣዩ ነገር እባክህ ፉንዬ፣ እባክህ ሞኝ እኮ ነኝ። ምን አውቃለሁ ማዳ። ፉንዬ እባክህን ጥቂት እንኳን ርኅራኄ በውስጥ ካለ እባክህን ንገረኝ። እባክህን ለ2 ዓመታት እዚህ ቤት ከመጣሁበት ቀን ጀምሮ ራሴንና ማንነቴን በተሰጠኝ ተልዕኮ ቀብሬ እኖራለሁ። ታዲያ ተራ ባንቺ ልመና የማውቀውን የምነግርሽ ይመስልሻል? ግን ለምን ከመቼ ጀምሮ ነው ድረስ? አይዞሽ ያንዳንዱን ጥያቄሽን ከጥሩ መልስ ጋር ዛሬ የምመልስልሻለሁ። ጥያቄሽ ያልነበረ ለምን ምክንያቱም የማደርገውም የምከውነውም አንድ ነገር ብቻ ነው። እኮ ምንድን ነው? አንድ ነገር ነው። እሱ አንቺን ማጥፋት። ምንድን ነው የምታወራው? በተለያየ መንገድ የእሱን ኬዝ ተይ ተባልሽ። አንቺ ግን እምቢኝ አሻፈረኝ በማለት የተለያዩ ኦርቶዶክሳዊ የጠበቆች ማለት ጀመርሽ። ከማትችይው ሰው ጋር ግብ ጀመርሽ። እና ዓላማ ይሄ ነው። ይሄን ጉዳይ እኔ ስላልኩት እኔ ለማለት
የተገደሉትን ተይ ያዙ ተይ ተባልሽ። አንቺ ግን እንዴ አልሽ እንዴ? የተገደሉት እኮ ያንተ እናትና አባት እህትና ወንድም ናቸው። እንዴት የገዛ ወገን ደም ሲፈስ ምን አንተ ኦርቶዶክስ ክርስቲያን አይደለም? እንዴት ነገርኩሽ እኮ ማልዳ ነገርኩሽ። አሳ ጎርጓሪ ዘንዶ ያውጣን ነው ነገሩ። ከማን ጋር ግብግብ እንዲያሽ ታውቂያለሽ? ከማን ጋር ግብግብ እንዲያሽ ታውቂያለሽ? ሰማይ አይታረስ ንጉስ አይከሰስ ነው ነገሩ። ይኸውልህ ለኔ ንጉስ ማለት ሰዎች ተሰብስበው የመረጡት ተራፍቱ አይደለም። ለኔ ንጉስ ማለት ዓለምን አሳልፎ የሚኖር ተር ወሰን የለው ዛሬም ነገም ዓለምን አሳልፎ መኖር የሚችል እሱ ቅዱስ እግዚአብሔር ብቻ ነው። ጎበዝ፣ በጣም ጎበዝ። ዛሬም እዛው ሀሳብሽ ላይ ድርቅ ብለሻል። ስለዚህ አንቺም ወደ ተከራከርሽላችሁ ቦታ ትሄጃለሽ። ስላንተ ሁልጊዜ ተገለናል፣ እንደሚታረዱ በጎችም ሆነናል። ይኸውልህ ቢገባ ለኦርቶዶክስ ክርስቲያን ስለ እምነቱ መገደሉ መታረዱ ከሉ እንጂ ፍራታ ሆኖ አያውቅም፣ መቼም አይሆንም። ማልዳ የምትናገሪበት ጊዜ አበቃ። በዚህ ምድር የሞቱት የታረዱት የተገደሉት ውሃ፣ አንቺ ደግሞ ጨው ነሽ ማልዳ። አየሽ፣ ለዚህ ነበረ ጨው ውሃ ሊያጠራ ወጥቶ በዛው ማምቶ ቀረ ማለት። የራስን አንገት በራስ እጅ እንደሚቀሉ ልጆች ያንተን ምች በደም ይረጠዋል። አየህ፣ አንተም ብትሆን የራስን አንገት በራስ እጅ እንድትቀል የተለቅ የቃይልስ ነው። ትንሽ እንኳን አታፍርም? አንተ ምን አይነት እርኩስ ሰው ነህ? አንተን የወለደች አቤት መድኃኔዓለም፣ አቤት መድኃኔዓለም፣ አቤት ጭካኔ፣ አቤት ጭካኔ። ምን አይነት ሰው ነህ? ምንድን ያደረከው? ይሄን ያክል ጊዜ ማስመሰል ሲያንስ እንደ በሽተኛ ስታሞኛለህ። ለካ አንተ የመጣው ሰው ልትገድል ተልእኮ ልትፈጽም ነበር። ቆይ ምን አይነት ጨካኝ አረመኔ ብትሆን ነው? ደግሞ አታፍርም? አፍህን ሞልተህ ፊት ለፊታችን ቆመህ ታወራለህ። ትንሽ እንኳን አታፍርም? ትንሽ እናንተም ብትሆኑ እያንዳንዳችሁ ንጹህ አልነበራችሁ። ያደረጋችሁትን ታውቁታላችሁ። ውሻ ከዚህ መሬት ማትሻል ድንጋይ ነው። ቢሆንስ አንተ ከሃዲ ሰይጣን፣ አንተ ከሰራው ስራ ጋር ያለ ታመሳስለን ትሞክራለህ። አንተ እኮ ገደልክ። መኖር እየፈለገች ህይወት አሳጣት። ትሰማኛለህ? አንተም ብትሆን ንጹህ አልነበርክ። እንዴት እንደዚህ ታደርጋለህ? እንዴት? መልስ እንጂ መልስ። ምን ይዘጋሃል? መልስ። ሰው መስለህ አልገባም። ማልዳ ማለት ለእኔ ከስንት ነገር የምታወጣኝ አዳማጭ፣ ከክፉ ነገር ሁሉ ጎታች የነበረች ደርሳችሁ ዛሬ ተቆርቋሪ ደርሳችሁ ጻድቅ ለምን እንዳትሆኑ ያንዳንዳችሁ ያደረጋችሁትን ታውቃላችሁ። አንቺም አንቺ ያደረጋችሁትን ታውቃላችሁ። የዛኔ ከማለጉን ብትቆሙ ኖሮ ይህ ሁሉ ነገር ባልተፈጠረ ነበር። እናንተ ጋሻ መከታ ብትሆኑ ኖሮ ይህ ሁሉ ነገር ባልተፈጠረ ነበር። አበቃ። አሁን ደርሳችሁ ጻድቅ ነው። ማልዳ የለችም።
ሞታለች። ዝም በል ዝም በል። ልጅ ማልዳ አልሞተችም። የገዘፉት ብርቱዎቹ ትግሏን ሊያጠፉ እውነትን በሐሰት ሊያቀሙሱት ቢሞክሩ አይ የሞቱት የተገፉት ኦርቶዶክሳውያን ፊት ሆና ጾታ፣ ዘር፣ ቀለም ሳትመርጥ ለክርስቲያኖች ደምና ማህተት የምትታገለውን ማህባት ካላስፈራት ስልጣኑ ያላርበደበዳት አንተ እንደምትለው ማልዳ በገዛ ደሟ በገዛ እምነቷ ስለተካደች እንጂ ሳትኖር ሞታ አይደለም። ምንድን ነበር ማልዳ ስለሞተች ይህ ትግል የሚያበቃ ሁሉም ዝም እንደሚል ነበር ያሰብከው? አሁን ማልዳን ያየ ደግሞ ማንም ወደዚያ አይመለስም። ማንም ወደዚህ አይመለስም። እሷን ያየው ወደዚህ አይመለስም። ታለቻ ቆንጆ አድርገው ነው የሰሩ። እነሱን እንድትመስል እነሱን እንድትሸት ጨለምተኛ እንድትሆን አንተ ብትሆን ለሷ ንጹህ አይደለም። አውቃለሁ። ሁሉም ሰው ለሰራው ስራ ቅጣቱ በምድርም በሰማይም የዘራው ያጭድ። ለኃጢአቱም ለወንጀለኝነቱም ፍርድ ያገኛል። የተገፉት ደማቸው በምድር በከንቱ የቀረው ፍትህን እውነትን ይቀበላል። ማናችንም ብንሆን እስከ ዛሬ ለሰራናት ዛሬም ለምንሰራት ነገን አልፎ እስከ ወዲያኛው ለምናደርጋት ዋጋውን እንቀበላለን። ነገር ግን እውነትን ሊያጠፋ ለሞከረ ማህተቤን ሊበጥስ አንገቴን ሊቀላ ቤተክርስቲያንን ሊያጠፋት ለሞከረ ሁላ ዝም አለ። ለሰራው ስህተት እኔም ቢሆን የእጄን እቀበላለሁ። ነገር ግን ከዚህም በኋላ ፈጽሞ ጥፋትን አልሰራም። ልክ ነው። ዞሮ ዞሮ ከመሬት ኖሮ ከመሬት አይደለም። በኃጢአት ብንቆሽሽ በኃጢአት ብንጨማለቅ ዞረን መደበቂያችን እናት ቤተክርስቲያን ነች። እኔም ቢሆን ለተገደሉት ለተገፉት ከጎናቸው ሁሌም እቆማለሁ። በትክክለኛው ሰዓት ትክክለኛው ነገር እኔም ብሆን ምንም ማስተካከለው ነገር የለም። ሁላችንም መስተካከልና ማመን አለብን። እኔም ብሆን ለሰራሁት ነገር መጠየቅ ካለብኝ እጠየቃለሁ። ዝም አልልም። እኔም ብሆን ለማተቤ ለመጣ አባቶችን ለገደለ ጸጉራቸውን ለነጨ ማንም ይሁን ማንም ዝም አልልም። ጊዜው አበቃ። በመርከቧ ላይ የሚሳፈሩት ተሳፈሩ። በኖህ ዘመን እንደነበሩት ለፍርድ የሚቀሩትም ቀርተው። ትናንት ማልዳ አንዲት ሴት ነበረች፣ ዛሬ እልፍ ብዙ ሺዎች ሆናለች። ጥብቅናችን ይቀጥላል። ትግላችን፣ ሀሳባችን ሆኖ ይቀጥላል። መርከቧን ጉዞ ጀመረች። እነሆ ደም በውሃ ጠርቷል። የተጸጸቱትም ተጸጽተዋል።
በያለበት በተለያዩ ቦታ ስለሚገደሉ ኦርቶዶክሳውያን ድምፁን ሊያሰማ ግድ ይላል። እንጮሃለን። ኃጢአት በንስሐ በጸጸት ይጠራል። ቀኑን ሙሉ ስላንተ እንደሚታረዱ በጎች ሆነ። አበቃ። አለ በመንግስቱ አለ በሰማይ ስንገፋ ሚያይ አለ በአርያም አለ በከፍታ የሚፈርደው ጌታ አለ በመንግስቱ አለ በሰማይ ስን